በሀገራችን በተለያዩ ክልሎችና የከተማ አስተዳደሮች በግል ወይም በማህበር ተደራጅተው ቤት ለመገንባት ለሚፈልጉ በውጭ ሀገራት የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን የቤት ልማት ፕሮጀክት ተጠቃሚ የሚሆኑበትንና በሀገራቸው የቤት ባለቤት ሊያደርጋቸው የሚችል ምዝገባ በውጭ ሀገራት በሚገኙ የኢትዮጵያ ኤምባሲዎች አማካኝነት የሚጀመር ነው። በውጭ ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በትግራይ፣ አማራ፣ ኦሮሚያ፣ ደቡብ፣ ሶማሌ፣ ሐረሪና ጋምቤላ እንዲሁም በተለያዩ የከተማ አስተዳደሮች የቤት ባለቤት እንዲሆኑ የሚያስችላቸው ነው መርሃ ግብሩ። በተባበሩት አረብ ኤሚሬቶች የሚገኘው የኢትዮጵያ ኤምባሲ ከነገ ግንቦት 03 ቀን 2007 ዓ.ም ጀምሮ ይህንን ምዝገባ በይፋ እንደሚጀምር አስታውቋል። በሌሎች ሀገራት የሚገኙ የኢትዮጵያ ኤምባሲዎች ምዝገባውን ለመጀመርና ማብራሪያ ለመስጠት ማስታወቂያዎችን አውጥተዋል። ለምዝገባው ብቁ የሚያደርጉ መስፈርቶች የጸና ፓስፖርት ቅጂ፣ የመኖሪያ ፍቃድ ወይም የኢትዮጵያ ኮሚኒቲ ማህበር አባልነት መታወቂያ ካርድ፣ የሌላ ሀገር ዜግነት ያገኙ ከሆነ የጸና የኢትዮጵያ ተወላጅነት መታወቂያ ካርድ ቅጂ፣ ያገባ ወይም ያገባች ከሆነ ወይም ከሆነች ማስረጃ ዋናውንና ቅጂውን፣ 2 ፓስፖርት መጠን ፎቶግራፍ፣ ለምዝገባው የተዘጋጁ ቅጂዎችን ሞልቶና ፈርሞ ማቅረብ፣ ከዚህ በፊት በራሱም ሆነ በትዳር ጓደኛው ስም በመረጡበት ክልል ወይም ከተማ አስተዳደር ውስጥ የመኖሪያ ቤትም ሆነ የመኖሪያ ቤት መስሪያ ቦታ የሌለው ወይም ኖሮት ለሶስተኛ ወገን ያላስተላለፈ፣ የቤቱን ግንባታ ወጪ 50% በኢትዮጵያ ንግድ ባንክ በኩል በውጪ ምንዛሬ ዶላር፣ ዩሮ፣ ፓውንድ የባንክ ሂሳብ በመክፈት የሚያስቀምጥና መሬት ተዘጋጅቶ ለማህበሩ ሲሰጥ ቀሪውን 50% ሙሉ በሙሉ በመክፈል የግንባታ ፈቃድ ለመውሰድ ዝግጁ የሚሆን እንዲሁም ባንክ ያስገባበትን ማስረጃ የሚያቀርብ ናቸው።